ቅርጾች አሉ። አንድ ሰው ሰገደ ሲባል ሶስት ነገሮችን ሲያደርግ የስግደት አይነት ተብሎ ይጠራል በቤተክርስቲያን ትምህርት። የመጀመሪያው እማሄ ተብሎ የሚጠራው ነው። ተአምሆ፣ እማሄ፣ መሳለም፣ ማጎንበስ የሚባለው አንዱ የስግደት አይነት ነው። ለምሳሌ በሉቃስ ወንጌል ላይ ድንግል ማርያም ወደ ኤልሳቤጥ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። መሳለም አንዱ የመስገድ ወይም አክብሮት የመስጠት ሰላምታ የመስጠት መንገድ ነው። በብሉይ ኪዳን የነበሩ ሰዎች አዲስ ኪዳንን ይናፍቁ እንደነበረ ቅዱስ ጳውሎስ ሲናገር ከሩቅ ሆነው አዩት ተሳለሙትም ይላል። ይሄ መሳለም አንዱ በሩቅ ሆኖ ዛሬ አሁን በቤተክርስቲያን በኩል ስናልፍ ከሩቅ ሆነን እንሳለማለን። ያለንበት ሁኔታ ለመስገድ የማይመች ስለሆነ ከሩቅ ሆነን እንሳለማለን። ይህ ከመጽሐፍ ቅዱስ የተገኘ ነው። ከሩቅ ሆነው አዩአት ተሳለሟትም ስለ መንግሥተ ሰማያት፣ ስለ ወንጌል፣ ስለ ቅድስት ቤተክርስቲያን እንደየአገባቡ የሚተረጎም የመጽሐፍ ቅዱስ ቃል ነው። ስለዚህ ሁለተኛው የመጀመሪያው የስግደት አይነት መሳለም እማሄ ማለት ነው። ቅዱስ ጳውሎስም በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ ይላል። ቤተክርስቲያናችን ይህንን ቃል በቃል ወስዳ ቅዳሴ ላይ ዜማ አድርገው ዲያቆናት ያዜሙታል። ተአምሁ በበይናቲክሙ በአማሃ ቅድሳት፣ በተቀደሰ ሰላምታ እርስ በርስ ሰላምታ ተሰጣጡ ይላል። ይሄ አንዱ የሰላምታ አይነት ነው። ንጉሥ ዳዊት በአልጋው ላይ ሆኖ ሰገደ ይላል። ዳዊት በጣም ታሞ በነበረ ሰዓት የሰገደው ስግደት ነው፣ ግን በአልጋው ላይ ሆኖ ነው። ስለዚህ ከወገቡ ወይም ከአንገቱ ጎንበስ በማለት ያቀረበው ስግደት ነው። አልጋው ላይ ሆኖ ሰገደ የተባለው ያው ማጎንበስ ወይም መሳለም፣ ይህ መጀመሪያው ነው። ሁለተኛው በቤተክርስቲያናችን ትምህርት አስተብርኮ ወይም መንበርከክ በጉልበት ማለት ነው። በመራድ ወይም በጉልበታችን በመቆም የምንሰግደው የስግደት አይነት ነው። ለምሳሌ ቀዳሜ ሰማዕት ሊቀ ዲያቆናት እስጢፋኖስ በድንጋይ ተወግሮ በሞተበት ጊዜ ተንበርክኮ ጸለየ ይላል እና ክርስቶስን በአብ ቀኝ አየዋለሁ ብሎ ተናገረ። በዚህም ተቆጥተው በድንጋይ ወግረው ገደሉት ማለት ነው። ይህንን የመጨረሻውን ጸሎት ባደረገበት ጊዜ ሰግዶ ነበረ። በምን አይነት ስግደት? በመንበርከክ ማለት ነው። በተመሳሳይ ቅዱስ ጴጥሮስም አንዲትን ወጣት ከሞት ባስነሳ ጊዜ ቤት ውስጥ ያሉትን ሰዎች ሁሉ ወደ ውጭ ውጡ አላቸው። ተንበርክኮም ጸለየ ይላል። ስለዚህ በቤተክርስቲያናችን ተንበርክከው የሚጸልዩ ሰዎች ከሩቅ ሆነው የሚሳለሙ አሉ፣ ወይም በሰላምታ የሚሰጡ እንደምታዩ ሁሉ ተንበርክከው የሚጸልዩ ሰዎች ታያላቸው። አንዱ የስግደት አይነት ስለሆነ ማለት ነው። መንበርከክ የሆነ መገዛትን፣ የሆነ ፍርሃትን፣ ረአድን ስለሚያሳይ ማለት ነው። ለእግዚአብሔር በፍርሃት ተገዙ በረአድም ደስ ይበላችሁ ይላል። በመንበርከክ በእግር በመብረክረክ ማለት ነው። እና ይሄ ሁለተኛው የስግደት አይነት ነው። ፊዚካሊ ነው እያልኳቸው ያለሁት። ሶስተኛው ሰገደ የሚባለው በግንባር ተደፍቶ የሚቀርብ ስግደት ነው። በአፍጢም መደፋት ይባላል። ለወንዶች አፍና ጢም ያለን ወንዶች ስለሆነ በአፍጢም መደፋት፣ ለሴቶች ደግሞ በግንባር መደፋት ይባላል። ይህ ሶስተኛው የስግደት አይነት ነው። በግንባሩ ተደፋ፣ በፊቱ ተደፋ የሚል ቃል የምናገኘው ሙሉ በሙሉ ሰውነታችንን ጥለን ወድቀን የምንሰግደው ስግደት ነው ማለት ነው። ይህ ከፊዚካል እንቅስቃሴው አንጻር የስግደት አይነት በቤተክርስቲያን እነዚህ ይፈጸማሉ። ለምሳሌ በግዝት በዓላት ጊዜ እንሳለማለን፣ እንንበረከካለን፣ ግን ስግደትን በብዛት አናድርግ። ለመሳለም ግን በማንኛውም ጊዜ የአምልኮት ስግደት ለማቅረብ በማንኛውም ጊዜ ወድቀን ሰግደን ነው ወደ ቤተክርስቲያን የምንገባው። ይህንን የሚከለክል የለም። ግን በብዛት በቁጥር የሚሰገደውን ስግደት ቀን ጠብቀን ሁኔታውን ጠብቀን የምንሰግድበት ሁኔታ አለ ማለት ነው። ይህ ከፊዚካላዊ እንቅስቃሴ አንጻር ነው። ዛሬ ግን አሁን ብዙውን ሰው የሚያወዛግበው ወይም ጥያቄ